በብረት አንስቶ እየተንቀሳቀሰ ያለው ዘራፊና ጽንፈኛ ቡድን እዛ ያለውን ሸኔ ለማስወገድ ነው አማራ ክልል ላይ ይሄን ያህል ግድያ የሚፈጽመው የሚያግተው የሚገለው የሚዘርፈው አይደለም። ለምሳሌ ሸኔ በየመንገዱ 2 ሚሊዮን 1 ሚሊዮን ብር ሰው እያገተ ይዘርፋል። አማራ ክልል አግቶ 5 ሚሊዮን 4 ሚሊዮን 10 ሚሊዮን የሚጠይቅ የሸኔን ወታደር ነው እዚህ አግቶ የሚጠይቀው ወይስ ደግሞ የመንግስትን መዋቅር ነው አግቶ የሚጠይቀው? የብልጽግና መዋቅር ነው አግቶ የሚጠይቀው? ህዝቡን እኮ ነው የሚጠይቀው። በየመንገዱ መኪኖች እየታገቱ የባለ ሀብቶች መኪና እየታገተ የያዙት ንብረት እየተራገፈ እየተወረሰ በየመንገዱ መንገድ ተዘርግቶ ስቃውን የሚያይ የሸኔን ወታደር ለመቀነስ የሚደረግ ጥረት ነው አይደለም። ሁለቱም ተመጋግበው የፖለቲካ ስልጣን ፍላጎታቸውን ለማሳካት ነው ጥረት የሚያደርጉት። ከደጀን ተነስቶ ወደ ባህር ዳር የሚመጣ ጽንፈኛና ዘራፊ ቡድን በየቦታው ያገኘውን የግለሰብ ንብረት እያወደመ የማህበረሰብ ንብረት እያወደመ የመንግስት ንብረት እያወደመ ባህር ዳር በ300 እና በ400 ሜትር ርቀት ላይ ባለፈው ዓመት ሲንቀሳቀስ የነበረ